ከየት ከተማ መጣ? ቃርዚ ነገሌ ይሰውኛ ከማን ጋር መጣህ? ከጀለስ ጋር የሆነ ጓደኛ አለኝና እዛ ነገሌ የሆነች ቦታ አለች ምናምን በቃ ኩሽ ምናምን ባየ ሲጋራ ነው የምንነፈው ማለት ነው። ከሱ ጋር እየተጠቃቀሙ ምናምን የሆነ ልጅ ነው በቃ እንደ ድንገት ለጓደኛዬም ከፈለለት። እኔ አያቴ ምናምን ነገር ሞቶ ነበረ። ሳምንት አልሆነውም እኔ ማዘር ምናምን በግድ ማለት ነው በግድ ለምኛት። ከዚህ በፊትም ተቀብዬ ጫኔ ቃምኩበት መልካም ወጣት ልሄድ ነው ብዬ ማለት ነው። ቢቅምበትስ ብሩ ቢቅምበትስ። እሺ ቆይ አንተ የገልጠይከ እንዴ መጣ እዚህ? እኔ ምንም ማቆ ታሪክ የለም እግዚአብሔር ምንም ማቆ ታሪክ የለም። የተማርኩትን ምንም ማቆ ታሪክ የለም። እኔ አሁን ነው ራሴን እያገኛለሁ። አጋንንት መውጣት ያለበት ለዚህ ነው። እዚህ ጋር እንዴት እንደመጣ ታውቃለህ? ምንም አላውቅም። ቆይ እዚህ ጋር እንዴት ይጸልይላችሁ ሲባል መጣ? በቃ ሱስ ምናምን ሲባል ሰምቻለሁ። በቃ ሱስ ምናምን ሲባል ማለት ነው ሱስ ያለበት ሲባል ያችን ብቻ ነው የሰማው። ሌላ ምንም ማቆ ታሪክ የለም። ምንም ይሁን ይቅርታ አድርግልኝና ማለት ነው መጀመሪያ አላ ገና ገብቼ እዛ እንደተቀመጡ ማየቱ ለቀና ብዬ ወደዚህ ማየት ይደብረኛል። ወደኔ አዎ እንቅልፍ በቃ እንቅልፍ ብቻ ነው የሚታየኝ ማለት ነው። በዛ ጋር እንቀየስ ተባብለ ምናምን ነገር ከኛ ኋላ ያሉ ሰዎች ናቸው ያዙን። ትላንትና እዚህ ጋር ነበር እዚህ አካባቢ ነበር የተቀመጥነው እና የሆነች ልጅ በላንጉሽ ማለት ነው በወለይተኛ ምናምን ነገር ዛሬ ተርፋል አለች። ውጭ አግኝታኝ ዛሬ ተርፋችኋል ሁለታችሁም አለች። ጥቅም አለ? አዎ ሳምንቱ ሙሉ እግዚአብሔር ሳምንት አረቄስ ጠጣለሁ። ስራ ምንም የለኝም። ለጫት ግን ብር ከየትም ይመጣል እንዴ? ከየትም አመጣለሁ። ለጫት አይጠፋም። የነገሌ ልጅ መሆኔን ታውቃለህ? አዎ ወላ ፋዘር ማለት ነው የኔ ፋዘር አዲሱ ይባላልና ዮናታን የተወለደበት ይሄ ቤት ነው ምናምን ብሎ እዛ ምግብ ምናምን አለ። ሁሌ እዛ ነው በቃ መጠቃቀም ምግብ ምናምን መብላት ከፈለኩኝ እዛ ነው የሚወስደኝ። ሌላ ቦታ ይወስደኝ። በላውን ተርፋል። እናቴን ይቅርታ መጠየቅ ፈልጋለሁ። አባቴን እኔ ሙሉ የሰፈር ሰው ራሱ ማለት ነው የአርሲ ነገሌ ሙሉ ነዋሪ ይቅርታ መጠየቅ ፈልጋለሁ። ፋዘርንም በቃ በሱስ የተነሳ ነው መጥቼው ምናምን ደም በደም አድርጌ ልገለው ነበረ ፋዘሬን ማለት ነው። እሱ በቃ ቆንጨራ ምናምን ነገር ይዞ ወጥቶ ማዘርንም እንደዛው አያቴ ሲሞት ማለት ነው 80 ምናምን አመቱ ነው ነፍሱን ይማረው ከሞተ ሳምንት አልሆነውም ማለት ነው ከሞተ። ልጄ እባክህ እናትህን አታስጨንቃት እንደዚህ እያለ ነው የሞተው። እናቴ አባቴ ሙሉ ቤተሰቦቼ ይቅርታ አድርጉልኝ። እኔ ፈልጌው አይደለም ይሄን ነገር ያደረኩት ማለት ነው። ሲጀመር እኔ ከእንግዲህ ለእናንተ ነው የምኖረው። እኔ አስቸጋሪ ነህ እንዴ? ብዙ አልጠቀምም። ስጠቀም ቢነሳው አያውቅም። ለብቻዬ ስለሆንኩኝ ለብቻዬ ነው ማሳልፈው። የመጨረሻ ሲጋራ የነፋሁት ቅዳሜ ዕለት ወደዚህ ልትመጣ የመጨረሻ ተጀመረ ይላል። መልካም ወጣት አንደኛ ዙር ስንተኛ ናችሁ? ምንድነው ስራክ? ስራ ከወንድሜ ጋር ነው ሰራ። ምንድነው ሰራ? መርካቶ። ብሩ የለም በለኛ። ብሩ የለም እሰራለሁ፣ አይበረክትም። ደስታ ካጣው 4 አመት ሆነኝ። ደስታ ካጣው 4 አመት ሆነኝ። አሁን ከወደኩኝ በኋላ ወደ ራሴ እየተመለሰ አይምሩ ወደ ራሴ እየተመለሰ ነው የመጣው። አሁን ከወደኩኝ በኋላ ከወጣልኝ በኋላ ቁጭ ይዛጋ ደስታዬን ካጣው 4 አመት ሆነኝ። እየሳኩኝ ቀስ በቀስ ነው የመጣልኝ ደስታዬ ራሱ።